الله وبركاته ጥያቄ አንድ ሰው ረመዳንን ቀባ ያለበት ቀባ ሳይወጣ ሁለተኛው ረመዳን ቢመጣበት ምንድነው ማድረግ ያለበት የሚል ነው። በተደጋጋሚ የሚነሳ ጥያቄ ነው። በተለያዩ ድሩሶቻችን ላይ አይተናል። አሁን ለማስታወስ ያህል እንጂ ከረመዳን የተወሰኑ ቀናቶችን ያፈጠረ ሰው እነዛን ቀናቶች ቀባ ሳይወጣ ቀጣዩ ረመዳን ከመጣበት ተአኺር ያደረገበት ምክንያቱ ዑذር ከሆነ لا إثم عليه في التأخير በማዘግየቱ ምክንያት ወንጀል የለበትም። لأنه معذور عذره አልተወገደለትም እና ማለት ነው። ليس عليه إلا القضاء فقط قضاء እንጂ ሌላ ምንም አማራጭ የለውም። አሁን ረመዳኑ እስከሚገባ ድረስ ዑذሩ አልተወገደለትም። ረመዳኑ ከገባ ግን ዑذሩ ከተወገደ አሁን ያለውን ረመዳን ይጾማል። አሁን ያለውን ረመዳን ይጾማል። ያለፈውን ረመዳን ካሁኑ ረመዳን በኋላ ማለት ነው ቀባ ያወጣል ማለት ነው። ያሁኑ ነው የሚቀድመው ማለት ነው ዑذሩ ከተወገደለት ማለት ነው። ነገር ግን بدون عذر ከሆነ ተአኺር ያደረገው ረመዳንን ቀባ ማለት ነው بدون عذر ከሆነ በማዘግየቱ ወንጀለኛ ነው ዑለማዎች فهذا آثم ይላሉ بتأخير القضاء بدون عذر ወንጀለኛ ሆኖ ግን ቀባው አይቀርለትም። ወንጀለኛ ሆኖ ቀባው አይቀርለትም። عائشة أم المؤمنين رضي الله عنها كان يكون علي الصوم من رمضان تلالج رمضان قضاء ينور بنيال فما أستطيع أن أقضيه إلا في شعبان اللي كان هنا مستقر قضاء موطات على شيء من البلد تلالج وذلك لمكان رسول الله صلى الله عليه وسلم يوم الكذبون عليه الصلاة والسلام كبر لما تبك ساتهم في اللابوت لما تبك شعبان لا ينجي كشعبان بسيط قضاء موطات على شيء من البلد تلالج شعبان لا جن توتقلش ማለት ነው። ከዛ ቀጥረን ረመዳን ያለፈው ረመዳን ቀባ ሳይኖርባት ትጾማለች ማለት ነው። ይህንን ሐዲስ ይዘው ከፊል ዑለማዎች لا يجوز تأخير القضاء حتى يدخل رمضان آخر قالوا ሌላ ረመዳን እስከሚገባ ድረስ ያለፈን ረመዳን ቀባ ማዘግየት አይቻልም ማለት ነው። ከዚህ ምን እንረዳው የተለያዩ ወራቶችን አሳልፋ ሻዕባን ላይ ቀባ ማውጣቷ ያኛው ረመዳን እስከሚመጣ ድረስ ማቆየት አይቻልም ማለት ነው አሉ ማለት ነው። ከዚህ ሐዲስ እንረዳለን አሉ ማለት ነው። እና ሁለተኛው ረመዳን እስከሚመጣ ድረስ የሚያዘገይ የሆነው ሰው ሁለት አይነት አቋም ነው ያላቸው ሰዎች ማለት ነው። ይሄ ነገር ሲከሰት በሁለት መልኩ ነው የምናየው ማለት ነው። ለኛ በቅድም እንዳየነው በዑذር ሊሆን ይችላል። በሽተኛ ነው፣ በሽታው አልተወገደለትም። በዛው መረቡ በሽታው እስትምራር አደረገበት፣ ቀጠለበት ሁለተኛው ረመዳን እስከሚመጣ ድረስ ማለት ቀጣዩ ረመዳን እስከሚመጣ ድረስ ማለት ይሄ ወንጀል የለበትም። በተኺሩ ዑذር ነው፣ ቀባን ማውጣት ያለበት እነዛን የተመባቸው የሆኑ ቀናቶችን ብቻ ቀባን የሚያወጣው ማለት ያው ያፈጠረባቸውን በበሽታው ምክንያት ያፈጠረባቸውን ቀናቶች ብቻ ቀባን ያለበት እንጂ ሌላ የለበትም። ሌላኛው ግን ያለ ዑذር ከሆነ ቀባ ማውጣት ይችላል። ተመከነ من القضاء ولكنه لم يقضي حتى دخل رمضان الثاني ሁለተኛው ረመዳን ቀጣዩ ረመዳን እስከሚገባ ድረስ እየቻለ ምንም ዑذር የለውም አዘገየው ማለት ነው። ወንጀለኛ ነው ብለዋል። ተአኺር ማድረጉ ወንጀለኛ ነው፣ ግን ቀባ የግድ ነው። ነገር ግን ቀባ ብቻ ነው ያለበት ወይስ ኢጥዓም ማድረግ አለበት በሚለው ዑለማዎች ተለያዩ። ከፊሎቹ ዑለማዎች ምናሉ يجيب ብለዋል مع القضاء أن يطعم عن كل يوم مسكينا ብለዋል። ለምሳሌ 15 ቀን ካለበት በረመዳን ማለት ነው በዑذር ምክንያት ይሄ 15 ቀን ቀባ ያለበት 11 ወራቶች እያሉ ምንም አይነት ዑذር ሳይኖረው ማለት ነው ቀጣዩ ረመዳን መጣ ገባ ቀባ ሳይወጣ 15 ቀን ቀባ ካለበት 15 ደሃ ማብላት አለበት አሉ። ተጨማሪ 15 ቀን ቀባ ወጣል ለያንዳንዱ ቀን ደግሞ ደሃ መመገብ አለበት አሉ። ይሄን ያሉ ዑለማዎች አሉ።
ሌሎች ዑለማዎች ደግሞ لا يجب مع القضاء إطعام كقضاء غرا إطعام أي وجبتهم لمن الله سبحانه وتعالى ومن كان مريضا أو على سفر فعدة من أيام أخر بدوسل لم يأمر من أفطر من رمضان إلا بالقضاء فقط قضاء بالتنازونجي مجب يمل يلم لم يذكر الإطعام يمجب ليلم لكن يمل يلم ይሄ ንግግር ደግሞ ኢማሙ ቡኻሪ እና ሌሎችም የመረጡት ነው ለሼክ ኢብኑ ዑሰይሚን የመረጡት ይሄንን ነው የለበትም ቀባ ብቻ እንጂ ወንጀለኛ ግን ይሆናል ተውባ ያደርጋል ኢማሙ ቡኻሪ قال ابراهيم يعني النخعي اذا فرط حتى جاء رمضان واخر يصومهما الى ሁለቱንም ይጾም ولم يرى عليه طعاما ምግብ ግን መመገብ የለበትም የሚጾመው ግን አሁን የደረሰውን ረመዳን አሁን የገባውን ረመዳን ቀባ ያወጣል ማለት ነው አብረን አሁን ያለውን ረመዳን ይጾማል በቀጣዩ ያለፈውን ረመዳን ቀባ ያወጣል እንጂ አሁን ረመዳን ቀባው አይደለም የሚወጣው ያሁኑ ነው መጾም ያለበት በቀጣዩ ረመዳን ካለቀ በኋላ ቀባውን ያወጣል ኢጥዓም ግን የለበትም ኢጥዓም አለበት የሚለው تقبلت اللهم رال ويذكر عن أبي هريرة مرسلا وابن عباس أنه يطعم ثم قال البخاري ولم يذكر الله الإطعام إنما قال فعدة من أيام أخر ناله كصحابة وشي تنقر الله تقبلت اللهم رال ثابت هيد اللم الله فعدة من أيام أخر ناله النزان يلبة كانت تفتيصن واجبونه قضاوته أي كرنه لذلك الشيخ ابن عثيمين رحمه الله تعالى الشيخ الممتع عليه عدم وجوب الإطعام عند الله لما جبدوهن قدتها عندما ينسناجروا يصحبوا وتنيجر ما مجب على لبة ميلون بتمركته نظر على لبة العال لمن خالفت ظاهر القرآن القرآن ظاهر كظاهر ويجات لنا أي نعم يصحبوا وتنيجر يجابوا الإطعام على لبة ما مجب قدتها علبت منه لا ينادو كان مالتنا قضام يوطال يمجبال إيه مخالف لظاهر القرآن لأن الله تعالى لم يوجب إلا عدة من أيام أخر لأن الله تعالى لم يوجب إلا عدة من أيام أخر يفترون كناتوت يأكل قضاء يوطان على الله ولم يوجب أكثر من ذلك إلى الشيخ ابن عثيمين كذلك يبلته الله تجمري قضاء قدت ያደረገው ነገር የለም ማነው ከቀባው ውጭ ተጨማሪ ግዴታ ያደረገው ነገር የለም فلا نلزم ይላሉ وعليه فلا نلزم عباد الله بما لم يلزمهم الله الا بدليل تبرأ به الذمه ይላሉ ይሄንን መንደርደሪያ ማድረግ የአላህ ባሪያዎችን አናስገድዳቸውም አላህ ግዴታ ባደረገባቸው ነገር እንጂ በድግ ብለን መረጃ ሳንይዝ ይሄ ነገር በእናንተ ላይ ግዴታ ነው ማለት አንችልም አላህ ፈዒደቱ ምን አያም ኡኸርና ነው አዎ ቀናቶቹ መጾም አለበት ግዴታው ነው ግን መቀለብ አለበት የሚለው ይሄ ተቀባይነት የለውም ይላሉ الصحيح في هذه المسألة أنه لا يلزمه أكثر من الصيام إلا أنه ግን يأثم بالتأخير በማዘግየቱ ምክንያት ወንጀለኛ ይሆናል የሚለው ነው ለሼክ ኢብኑ ዑሰይሚን ሌሎችም ዑለማዎች የመረጡት ማለት ነው ነገር ግን ኢጥዓም ያድርግ በሚሉት ማለት ነው ኢጥዓም የሚያደርገው كل يوم مسكين نصف صاع ነው ያን ቁና ግማሽ الصاع النبوي በነብዩ አለይሂ ሰላቱ ሰላም ቁና ማለት ነው የሳቸው ቁና ግማሽ ማለት ነው እቺ የነብዩ አለይሂ ሰላቱ ሰላም ቁና ግማሽ ለያንዳንዱ ደሃ መስጠት አለበት ለያንዳንዱ ቀን የምንለው ሚቅዳሩ ኪሎ ወንስ ተቅሪበን ይላል 1 ኪሎ ተኩል 1 ኪሎ ተግማሽ ማለት ነው ምክንያቱም አንዱ ቁና የሳቸው 3 ኪሎ ስለሆነ በዘመናዊ መለኪያ ማለት ነው ግማሹ ደግሞ 1 ኪሎ ተኩል ማለት ነው ለምሳሌ የ15 ቀን ቀባ ካለበት 15 ቀን ቀባ ያወጣል ተጨማሪ ደግሞ 15 ድሃ ማለት ነው 15 ድሃ 1 ኪሎ ተኩል ይሰጣል ማለት ነው 1 ኪሎ ተኩል በዚህ መልክ ማለት ነው
ዛሬ ቀን ጾሞ ከሆነ ለዛሬ ቀን ምሳሌ 1 ኪሎ ተኩል ለድሃ ይሰጣል ማለት ነው። ለድሃ ሲሰጥ ግን يعطيه بعض الفقراء ለድሆች ለከፊል ድሆች ያከፋፍላቸዋል حتى ولو فقيرا واحدا ለአንድ ድሃ መስጠትም ይችላል ለአንድ ድሃ መስጠት ይችላል ብለዋል። ያው መስጠት አለበት የሚሉት ግዴታ አለበት የሚሉት ማለት ነው። አይናል ኪሎ ተኩል ሩዝ ሊሆን ይችላል ስንዴ ሊሆን ይችላል መስጠት አለበት ብለዋል። ትክክለኛው ግን እንዳየነው ለሼክ ኢብኑ ዑሰይሚን ረሂመሁላሁ ተዓላ ያሉበት እነሱ የመረጡት ማለት ነው የለበትም የሚለው ነው። እኛ የአላህን ባሪያዎች አላህ ግዴታ ያደረገባቸው ነገር ማስገደድ አንችልም። ይሄ ማስገደድ ነው የሚሆነው። ምን አይነት መረጃ አለ? ቁርአን ፈዒደት ምን አያሚን ኡኸር ነው ያለው። ከየት አመጣችሁት ነው ኺላፍ ያለው። ግን ምንም አይነት ዑذር የሌለው ሆኖ ረመዳን ሁለተኛው ቀጣዩ ረመዳን እስከሚመጣ ያዘገየ በሆነው ሰው ላይ እንጂ ዑذር በዑذር ምክንያት ከሆነ ዑذሩ ሳይወገድለት ከሆነ ያዘገየው እሱ ምንም አይነት ችግር የለበትም፣ ወንጀልም የለበትም፣ ቀዷ ብቻ ነው ያለበት። ይሄኛው ግን ያዘገየው ግን ምንም አይነት ዑذር ሳይኖርበት ወንጀለኛ ነው፣ ተውባ ማድረግ አለበት፣ ቀዷ ያወጣል። ኢጥዓም ግን ድሃን መቀለብ ግን ለድሃ መስጠት የለበትም ነው ራጅሑ። هذا والله أعلم وصلى الله وسلم على نبينا محمد.